አንድ ማቀው ዘመድ የለም እዚህ ሰው 400 ሺህ ብር ሲጨርስበት እኔ አጠቃላይ 3000 ምናምን ብር ነው የጨረስኩት። ኢትዮጵያ እንደ ሱዳን ህዝብ ብንሆን እላለሁ። ሊቢያ አልደረስንም ገና ሱዳን ላይ ነን። ሱዳን ላይ ነን ገና አልገባንም እና ከጾታ አንፃር አንድ ሴት የለም እዛ። ማንም ቆሞ ደግሞ አንተን የሚያነሳ የለም። በህልሜ ምን ሲሄድ ወደ ሊቢያ ሲሄድ አየሁኝ። በቃ ቀጥታ እንድሞት የሚያደርገኝ መረጃ ነበር። በኋላ ያው አላህ አግዞኝ በቃ ቆራጥ ውሳኔ ወሰንኩኝ። በስናይፐር በባይናኩላር የሚከታተሉ የኩላሊት ነጋዴዎች አሉ። ሶወጣ ሶርድ በየአቅጣጫው ተራራ ነው። ሰው የሚመጣ የሆነ ነገር የሚመጣም ይመስልሃል። خير الشهور አንተ የዝነት ወር የኑር ሰዳን ይኸው መጣል። እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው ክብርና ምስጋና ለዓለማቱ ጌታ ለአላህ ሱብሓነሁ ወተዓላ የተገባ ይሁን። ክብራትና ክብራን የዛኪ ሚዲያ ቤተሰቦች ከስደት ጋር በተያያዘ ሰፋ ያለ ፕሮግራም ይኖረናል ማለት ነው። የስደት ህይወቱ በጣም ከባድ የነበረ ታሪክ ያለው ወንድማችንን ኡስታዝ ሙክታርን ነው እንግዳ አድርገን ያቀረብነው። በአላህ ፍቃድ ብዙዎች ይማሩበታል ብለን ተስፋ እናደርጋለን። ኡስታዝ ሙክታር እስኪ በመጀመሪያ ስምህን የት እንደተወለድክ አስተዋውቀንና በመቀጠል ደግሞ የስደት ጉዞ ከምን ይጀምራል የሚለውንም እንስማ። ቢስሚላሂ ራህማኒ ራሂም። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። በሰላም ጾመው ከሚጠቀሙ ስኬታማ ጾምን ከሚጾሙ ባሮቹ አላህ ያድርገን። እና ትውልድ ቦታዬ ቴፒ ትባላለች። ደቡብ ምዕራብ አካባቢ በደቡብ ስር ነበር። አሁን ራሱን ችሎ ክልል ሆኗል። ሚዛን ቴፒ ማለት ነው አይደል? ሚዛን ቴፒ ይባላል። ቴፒ ያው ከሚዛን ትንሽ 50 ኪሎ ሜትር አካባቢ ልዩነት አላቸው፣ ይለያያል። እና ቴፒ ተወልጄ ያደኩኝ። ከዛ ወደ አዲስ አበባ የመጣሁት በ2000 ነው። ሒፍዝ ነበር የመጣው ቁርአን ሒፍዝ መድረሳ ለመግባት አዳሪ መድረሳ እና ትምህርት እስከ 9ኛ ክፍል ነበር የተማርኩት። ከዛ ከግማሽ አቋርጬ ወደ ሒፍዝ መጣሁኝ፣ ለቁርአን ሒፍዝ ማለት ነው። በዛው እንግዲህ ህይወት ቀጠለ ማለት ነው። እና ትውልዴ ይሄን ይመስላል። ስሜ ደግሞ በኩንያ አቡ ሂባ እባላለሁኝ። በስም ደግሞ ሙክታር በላይ እባላለሁኝ። ያው እንዳልከው ሙስሊም ናቸው። ሙክታር በላይ ዘለቀ የሚለይ ነበር አይደል? ዘለቀ ሲባል ብዙ ጊዜ ሰው በአእምሮ ይመጣ ሰለምቴ ይመስላልና ሰሜን ድሮ የነበረው ጫና በላይ ዘለቀ የሚባል የታሪክ ሰው ማለት አይደለ? አለ። ከሱ ጋር ተያይዞ እነሱ ምንድነው ይሄን እንደ እንትን ይጠቀሙታል። ሁለተኛ ደግሞ ማምለጫም የበላይ ዘለቀ ማለት በታሪክ የምናውቀው እሱን አይደለም አይደለ? አይደለም ሌላ ነው። ሙሰማ ነው ይሄና በጀግነት የሚገለጽ ስለሆነ ያኛው እነዚህ ምንድነው ተጽኖ ነበረ። ትምህርት ለመማርም ተጽኖ ነበረ። ተሰልፈው ትምህርት የማይማሩበት ጊዜያቶች ነበሩ እንደምንሰማው ማለት ነውና ከተማሩም በኋላ ደግሞ ወደ ቅጥር ሲኬድ ስራ ላይ አይቀጥሯቸውም ነበር፣ የሙስሊም ስም ያላቸውን ማለት ነውና ይሄን ተጽኖ ለማምለጥ ግዴታ በቃ ያው ወደዚህ አይነት ስም የመሳሳብ ነገሮች ነበሩ። በዛ ነው ስሙ የወጣው እንጂ ሙስሊም ናቸው አጠቃላይ ማለት ነው። እንደውም አያቴ ላይ የቀሩ ናቸው ወደ ላይ ሲኬድ ማለት ነውና በላይ ዘለቀ አሊ ወደ ላይ ሲኬድ ደግሞ የሙስሊም ስሞችም አሉ። ምናልባትም ጫናው ረገብ ያለበት ጊዜ ከሆነ አላውቅም። ይሄን ይመስላል። ይሄ ስም ስትለኝ ግን ወደ ወሎ አካባቢ ነው እንደዚህ አይነት ነገሮች ብዙ ጊዜ ማስተውለው። ወሎ ናቸው። በ1977 አካባቢ መሰለኝ በድርቅ ሰዓት ተሰደው አዲስ አበባን አልፈው ወደ ቲፒ ሺህ ምናምን ኪሎ ሜትር ቆርጠው ወደዛ ሊሄዱ ተገደዱ። ምንድነው እነሱ ያው ከተማውን ሳይሆን ብልጽግናን ሳይሆን በሰዓቱ የሚያዩት ረሃብ ስለነበረ ከዛ ከረሃብ ለመዳን የለማ ቦታ ማለትም አረንጓዴ የሆነ ቦታ በጣም ይፈልጋል። እኔ ለምንድነው ብዬ ሳስብ እንደዛ ነውና ወደዛ ሄዱ። በጣም ጊሚራ ይባላል በጥቅሉ ኤሪያው። በጣም በቃ ያልዘራው የሚበቅልበት አካባቢ ነው። ቤት ዘግተህ ከሄድክ ስትመጣ ጫካ ነው ግቢ የሚሆነውና በጣም ለም ነው አፈሩ። ያንን ተከትለው ወደዛ ሄደዋል። መርሐባ። የደረሳነት ሀያትህ ወይንም የቂራት ሀያትህ ይቀርማል ወይንስ የስደት የደርስ ይቀድማል ነው? እስኪ ስለስ ቁርአን ያው እዚህ አደም በዳኒ ነው ያፈዝኩት ወይንም አደም ጦር ኃይሎች ማለት ነው። ኃይሎች ማሻአላህ ሒፍዝ ጨርሰሃል? ሒፍዝ ጨርሻለሁኝ። ያው ወጣ ወረዶች ቢኖሩም ቆየው ከጨረስኩኝ እና እዛ 3 አመት አካባቢ ነው የቆየ ነው።
ከግቢ የሚወጣበት አይደለም ጁማዓ ነው እንደዛ አካባቢ መሰለኝ የሚፈቀደው በሳምንት ነው የምንወጣው ከግቢ በጣም በቃ ስትሮንግ ናቸው በጣም በደንብ እንቀራ ነበር ከደርስ አንፃር ማለት ነው ከደርስ አንፃር በጣም ተጠቅመናል በቁርአንም የተለያዩ ማዋዶች ይሰጣሉ ሉጋ ኢምላ ይሰጣል እንደዚሁ ነህው الواضح من الكتاب እንደ መብደኢ እንደ መጀመሪያ እንትን ይሰጣል ከአወሊያ ጭምር ኡስታዞች እየመጡ በሰዓት ተከፍሏቸው ያስተምሩን ነበር ኡስታዝ ረመዳን የሚባል በጣም በአረብኛው ዘርፍ ጥሩ የሚያስተምረን የነበረ ኡስታዝ አለ ጀዛሁላሁ ኸይረን በቁርአንም እንደዚሁ እዛው ያሉ ኡስታዞች ውጭም ሂደው ሳይቀር ቁርአንን የቀሩ በእነሱ ነበር የቀራ ነው እና ኪታብም ፊቅህ አለ ሲራ አለ لفظ القرآن ከቀራን በኋላ ከትንሽ ተጅዊር ላይ ተሐሱን ካመጣን በኋላ ወደ ሒፍዝ የመሄድ እንደ የእንትኑ ማለት ነው እንደ ያያዛችን በሐዲስም እንደዚሁ ሪያድ الصالحين 40 النووي በሒፍዝ ነው ነበረ ከሪያድም ከያንዳንዱ ባብ ሐዲሶችን ከሁሉም ባብ እስከ መጻፍ ድረስ የእጅ ጽሁፋችንን እንኳን ለምንትን ለማለት ማለት ነውና እንደዚህ አይነት ነገሮች ውስጥ ነው ያሳለፍነው ኦኬ ሀይር እሺ ቀጥታ ወደ ስደት ያመራህበት ምክንያት ምን ነበር እንግዲህ በርካታ አውሮፓ ሀገሮችን ረግጠሃል ጀርመን ጣሊያን ሌሎችም ሀገሮች አሉና እስኪ አሁን ዋና አላማችንም አንድ በዚህ በረመዳን ወር ከስደት ጋር ተያይዞ ሰዎች ይማሩበታል ከሚል አንፃር እንዲሆንም በማሰብ ይህንን ታሪክ እናጋራለን ኢንሻአላህ ተመልካቾች እስኪ የስደት ታሪክህ ከምን ጀመረ ለምንስ አሰብከው የስደት ታሪክ ያው ከመድረሳ ወጣሁኝ ከወጣው በኋላ በቃ እዚህ አዲስ አበባ ለመኖር ወሰንኩኝ ለምንድነው ቴፒ ከሄድኩኝ ትንሽ ቢአው አየሩ ትንሽ ከዲንጋ ጥሩ ሙተመሲክ ይሆኑ በዲናቸው አሉ ግን እኔ እንዳስተዳደገ ግን ትንሽ በጣም ውስብስብ ነገሮች አሉ ማለትም ዲን ላይ ጠንካራ ሆኖ ለመቀጠል የማያስችሉ ሁኔታዎች አሉ ወደ ሱስ ውስጥ የመግባትም ነገር አለና የአካባቢ ልጆች ማለት ነው ያ ተጽዕኖ ያደርግብኛል በሚል እሳቤ ምንም እንኳን ሂዶ ማስተማሩ የተሻለ ቢሆንም በየክፍለ ሀገሩ ግን እኔ በቃ እዚህ መቆየትን ወሰንኩኝ ከዛ እዚሁ አዲስ አበባ ውስጥ እንደ ምክትል ኢማም ሆኜ ቆይቷል እንግዲህ ረጅም ጊዜ ታሪክ ነው ልጅ ነኝ ያኔ ማገልገል ጀመርኩኝ የተወሰነ ለኢማምነትም ለኡስታዝነትም የተወሰነች ነገር ተደርጎልኝ በዛ ቀጠልኩኝ ከዛ በኋላ አንዳንድ መስጂድ ላይ የነበሩ አህዋሎች አሉ ያኔ የድምጻችን ይሰማ ጊዜ ነበርና እዛ ላይ ትንሽ የአቂዳ ልዩነትም አምጥቷል ምናምን በሚል ያው እንትኖች ቱህማዎች በዙ ያሉና እንትን ማለት ነውና ለማስረዳት ሞከርኩ አልተቻለም መቀጠል አልተቻለም ከዛ ወጣሁኝ በኋላ ላይ በጣም ችግር ላይ ነበር የወደኩት ሐቂቀተን ወላሂ በጣም በቃ መሳኢቦች ተነባብረው ነው የመጡብኝና ኢኮኖሚካሊ ማለት ነው አንድ ማቀው ዘመድ የለም እዚህ በጣም ችግሮች ደረሱብኝ ከዛ በኋላ ይሄን ችግር የሚያቅ በአስተሳሰብ ልዩነት አለው ብቻ በሚል ጥሩ ትምህርት እየሰጠው ባለሁበት ልጆች የሚገርም እዚህ ተቅዋ መስጂድ ሁላ መጥተዋል እዚው አስቀራን ብለው ማለት ነው ግን ተቅዋ መስጂድ ደግሞ በዛው ይዘጋብናል ችግር ይፈጠራል በሚል ከለከሉኝ በቃ መሽራ አርገን ወሰነናል በቃ ይቅር እኛም ላይ ችግር ያመጣብናል በሰዓቱ በጣም ሲሪየስ ነበርና በዛ በቃ የራሴን ላይፍ ወደ ሞተረኝነት ገባሁ ምንድነው ያለኝ ተሰጦ ቢሳስብ በቃ አንድ ቀን ሞተር ነድቻለሁ ልጁኜ ማለት ነው አንድ ቀን ሞተር ነድቻለሁ ከኋላ ለማማጅ ቁጭ ብሎና በቃ እሱ ላይ ለምን አልሳተፍም አልኩና ሺህ ምናምን ብር አካባቢ መሰለኝ መንጃ ፍቃድ የሞተር መንጃ ፍቃድ አወጣሁኝ ከዛ ተከራይቼ መስራት ምናምን በቃ ህይወት እንደዚህ ነው ይቀጥላል ቀጠልኩኝ ከዛ ሰው ነበር ቤት ላይ ማቀራው ሰው ጀዛሁላሁ ኸይረን በጣም ማከብረው ዘይሞ ህንጻ ባለቤት ነበርና እሱ ብር ሰጠኝ 3000 ብር ነበር የሰጠኝ በጣም ነው የደነገጥኩት ያንን ብር ይዤ ወደ መንጃ ፍቃድ ቀጥ ታወጣውበት ከዛ ሞተር እየሰራው ጥሩ ይሰራል ሞተር ስራ በሰዓቱ እንዳሁን አልነበረም እና ጥሩ እየሰራውኝ ከ1000 ብር በላይ በቀን ገቢ ያገኝ ነበር በኋላ በቃ ስራው ከጥሩ አየር ወረደ ሌሎች ጋር አልወረደም እኔ ላይ በጣም ስራው ተበለሻሸብኝ ማለት እኔ ኖርማል ነው
በቃ ያለው ነገር የተቀየረ ነገር የለም በኔ በኩል ግን በህልሜ ደግሞ ውጣ የሚል ነገር ነው የማየው ወደ ውጭ መውጣት ማለት ነው ሐቂቀተን ወደ ውጭ የመውጣት ሐሳብ ኖሮኝ አያውቅም ከዛ በፊት የሚገርም ነው አወጣጤ ማለት ነውና ስደትናም በህልምህ እንዳየህ እየነገርከኝ ነው እንደዛ ነው ውጣ ነው በቃ ከሀገር ውጣ ያው በሰዓቱ ሙስሊሞችም በጣም ብዙ ኡስታዞች ሳይቀሩ የታሰሩበትና በጣም ግፍ የሚደርስበት በቃ መንግስትም ያኔ ወያኔ ነበር በጣም ችግር በጣም ሙስሊሙ በጣም ትልቅ ችግር ላይ ነበርና በቃ እኔ አላሁ ተዓላ ምናልባትም እዚህ መቀመጤን አልወደደም እንዴ ያልኩኝና በቃ ኢንካር አርጌ በመጥላት ቢያንስ መውጣት አለብኝ ማደርገው ነገር እንኳን ባይኖር ከመውጣት አለብኝ አልኩኝ ስራውም የሚገርም 100 ብር ምናምን ነው ምሰራው ስራ ቀዘቀዘ በቃ በህልሜማ ያለው በተደጋጋሚ ይሄማ በቃ ዝም ብሎ ነገር አይደለም አልኩኝና እስኪ ልውጣ ግን ወዴት ነው መውጣው ብዬ አሰብኩኝ ወዴት ነው መውጣው ብዬ ሳስብ ወደ ሱዳን ልሄድ አልኩኝ ለምንድነው ሱዳን ለመድረሳ የሂፍዝ ሰርቲፊኬት አለ ተዝኪያ ከአወሊያ ለስራ አልነበረም መጀመሪያ ከአወሊያ ተዝኪያ አጻፍኩኝ ከኡስታዝ ረመዳን ሰርቲፊኬቶችን አንዳንድ ኪታቦችን መድረሳም የቀራውበትን ሐዲስ ሪያዱ ሷሊሂን ምናምን ያስኩኝና በቃ እኔ በዚህ መድረሳ ቀጥታ ከዚህ ነው ኮንታክት የምታደርገው በህጋዊ ማለት ነው ግን እኔ በዛው ሂጄ መሞከር አለብኝ አልኩና ለዛ ደግሞ ሳንቲም የተወሰነ እንትን ቢይ ምናልባት ሳይሳካልኝ በመለስ እንኳን ሞተሩን መሸጥ የለብኝም አልኩኝ ተከራይቼ ነበር መጀመሪያ ሞተር እንትን ያልኩኝ በኋላ ይሄው ደገፈኝ ያልኩህ ወንድማችን መሐመድ ሐፊظሁላህ ብር አበደረኝ ጨምሬ እንድገዛ አጠራቀምኩኝ ብር እንደገና ጨምሬ እንድገዛ እንትን አለኝና አበረታታኝ በኋላ ዘካ አድርጌዋለሁ አለኝ ያው ባለዳነህ በሚል ማለት ነውና በሱም ገዛዝቼ ሞተር አፓች ሞተር ነበር የገዛኝ 160 ሲሲ ከዛ ክፍለ ሀገር አቆምኩት ቴፒ ሞተሩን ማለት ነው ከዛ ወጣሁኝ ስወጣ በምንድነው የወጣሁት ቪዛ አሰርቼ ነው የወጣሁት የሚገርመው በሰዓቱ አውሮፓ ለመሄድ 400,000 ብር እስከ 500,000 ብር ነው የሚከፈለው አንድ ሰው ከ400 እስከ 500,000 ብር በዶላር ነው የሚከፈለው ወደ ኢትዮጵያ ሲመነዘር እስከ 400,000 ብር በላይ ነው የሚከፈለው አጠቃላይ እኔ አብረውኝ የነበሩ ልጆች እንደዛ ይከፈሉ ናቸው ሌላ አይነት ኬዝ ያለባቸው ሲቀሩ ማለት ነው ለምን እስከ 800,000 ምናምን ይከፈሉ ልጆች ነበሩ እነሱ በሃንጋሪ አድርገው በቱርክ አድርገው ይሄዱ በፕሌን ማለት ነው በጣም ክራውድድ ነው የነሱ ያው ስቃይ የለውም ግን ወጪ ያለው በጣም እና ከዛ ወደ ሱዳን ቪዛ አሰራሁኝ በጣም ትንሽ ብር ነው ሰው 400,000 ብር ሲጨርስበት እኔ አጠቃላይ 3,000 ምናምን ብር ነው የጨረስኩት 3,000 ምናምን ብር 4,000 ብር ብዬ ያስኩት በራሴ የኢትዮጵያ 3,000 ምናምን ብር 4,000 ብር በለው ወዴት ለሚስ ጀርመን እስከምደርስ ድረስ እንዴት ሆነ ያ አላህ በጣም ከባድ ነው እኔ ራሱ በጣም መለስ ብዬ ሳስበው እኔ ራሱ ይገርመኛልና ምንድነው ያደረኩት ሺህ ምናምን ብር ቪዛ አሰራሁኝ ሱዳን እስከ ኹርጡም ማለት ነው ፓስፖርት ላይ አስመጣው በባህር ዳር በኩል በባስ ሄድኩኝ ኖርማሊ በባስ ማለት ነው ገላባት ላይ ድኹል አስመትቼ እዛው ቦርደሩ ላይ ማለት ነው በመተማ በኩል ወደ ኹርጡም ደግሞ በባስ ሄድኩኝ እንደዛው በሰዓቱ እንደዚህ በጣም ትራንስፖርት ውድ አልነበረም እና ካርቱም ደረስኩኝ ካርቱም ቆየሁኝ ካርቱም ቢያንስ 3 ወር 4 ወር ቆየሁ ስቆይ የሚገርምህ እኔ አሁን ዋና አላማዬ ሰው ስደት ወደ አውሮፓ ሲሄድ ቢያንስ ከተቻለ እንዳይሄድ ብር 300 400 ሺህ ብር አውጥቶ ከሚሄድ እዚሁ ቢሰራበት ብሩ ማግኘት ከቻለ ካልሆነ ደግሞ አውቆ እንዲሄድ በማለት ነው የመጣሁት ታሪኬን ላጋራ የወደድኩት ማለት ነውና ሰው አውቆ ወስኖ ቢሆን ይሻላል ከሆነ ራሱ ማለት ነውና ትምርት የሚያገኙት ነገር ይኖራል ከኔ ከደረሰብኝ ውጣ ውረድ ማለት ነው እና ካርቱም ላይ አንድ ቀን አታድርም ተሽኪል የተደረክ ቢሆን እንጂ ማነሳሻ ይደርስብሃል ቆም ብለው ካፌ ለካፌ ይዞሩ የሐበሻ መንደር አለ ዴም የሚባል ቦታ ካልተሳሳትኩኝ ዴም ይባላል እዛ አካባቢ ሐበሻዎች የሚበዙበት ነው ኤርትራና ኢትዮጵያውያን ማለት ነው እዛ አካባቢ ላይ የመጡ ለምን እኛ ምርጥ ደላላ አለን ማይበገር ደላላ አለ ለምን በሱ አትሄዱም ይያሉ ሻይ ሁላ የጋበዙ እንትን የሚያነሳሱ ሰዎች አሉ
እና ይሄው በእኔ በስሬ ብዙ ሰው አግኝቻለሁ ከነሱ ጋር ብትሄድ ነው የሚሻልህ እያሉ ማለት ነውና እኔ ግን ይሄ ሁሉ ነገር ምንም እንትና ቦታ አልሰጠሁትም። ለምን አስለን እኔ ለመሄድ አላሰብኩም ወደ አውሮፓ። ግን ሰማለሁ፣ መረጃ ሰበስባለሁ ዝም ብዬ ማለት ነው። ሰው በጣም ብዙ ሀበሻ አለ እዛ እና የተለያዩ መድረሳዎች ላይ እንትኖች ላይ ጃሚዓዎች ላይ ጠየቁኝ፣ ሰርተፍኬቶችን ይዤ ማለት ነው። አስገቡኝ። እኔ እንደዚህ ነው አስገቡኝ። በጣም ፍላጎት ያለኝ ሰው ነኝ። ተዝኪያው ላይ ኡስታዝ ረመዳን በጣም ጥሩ አድርጎ ነው የጻፈልኝ። ለጠለብ العلم በጣም ክፍት የሆንኩ ሰው እንደሆንኩኝ አድርጎ በጣም በቃ ታሪኬ ጥሩ እንደሆነ በመድረሳም ሀያት ማለት ነውና እንደዛ ነበር የጻፈልኝ። ወዓላ ኩሊን ሁሉም እምቢ አሉ፣ አንቀበልም አሉ። የራሳችን አሰራር አለ። ስንቀበል ቀጥታ ከአዲስ አበባ ኮንታክት አድርገን ነው እንጂ የምንቀበለው በኮታ እንዲህ በቀጥታ የመጣን ሰው አንቀበልም አሉ። ሞከርኩ ካልሆነ ታዲያ የኔ መድረሻ የት ነው? አሁን ወደ ሊቢያ መሄድ አለብኝ አልኩኝ። ደግሞ ከሱዳን ማለት ነው። ከሱዳን በሊቢያ በኩል ነው የሚሄደው ወደ አውሮፓ እና ከሱዳን ለመሄድ ወደ ሊቢያ ለመሄድ ደላሎች በጣም መጥፎ እንደሆኑ ደግሞ ሰማለሁ። መረጃ በጣም ነው የምሰበስበው። ምናልባትም በቂ ትምህርት ባላገኝም አካዳሚካሊ ንቃት ተፈጥሮ ንቃት አለኝና በደንብ እከታተላለሁ። ከዛ ዳቦ ቤት ላይ ስገዛ ምናምን ሀበሾች ሰማ ነበርና አንዱን ዳቦ ቤት ላይ የሚሰራ ሰው ጠየቅኩት። 3 ወር ምናምን አሳልፍ ያለው ብያለሁ ካርቱም ላይ ማለት 3 ወር 4 ወር አካባቢ ነው። ምናልባት ጊዜውን መሳሳትም ችግር የለም ስለቆየ ማለት ነው። እና ስጠይቀው በደላላ ከመሄድ ሌላ አማራጭ የለም ወይ ብዬ ጠየቅኩት። ስጠይቀው አለ አለኝ፣ ግን ለህይወት አደጋ ነው አለ። ለህይወት ሪስክ ነው አለ። እንዴት ነው የሚኬደው አልኩት። በጣም የኖረ ነው። አበሻነቱን አንዳንዴ አማርኛ ሲያወራ ሰምቼ ነው እንጂ አይታወቅም። ሉጋው ራሱ አነጋገር ዘይቤው የሱዳን ነው በቃ ቀጥታና እንደዚህ ከዛ ቦርደር ላይ ትደርሳለህ። ከዛ እንደዚህ የሚባል ከተማ አለ ምናምን ሴቭ አደርጋለሁ ነው እንዲያው እንዲህ ነው መሄድ ያለብኝ። መንገድ ላይ አበሻ እንዳይሄድ የሚያደርጉ ነገሮች ምን ሊፈጠሩ ይችላሉ ብዬ ሁላ በደንብ ጠየቅኩት። በደንብ አድርጎ በቅንነት ነገረኝ። የሱዳኒ ፖሊሶችን ይዘታቸውን ሁኔታቸውን ሳይቀር ማለት ነውና ከዛ በቃ እኔ በደላላ መሄድ የለብኝም አልኩ። ለምን አንደኛ 300 ሺህ ብር 400 ሺህ ብር የሚከፍል ቤተሰብ የለኝም። ቤተሰብ ሲኖርህ ድፍረትም ሊኖርህ ይችላል፣ የሚከፍል ሰው ማለት ነው። የፈለገ ቢደበድቡኝ የፈለገ ቢያቃጥሉኝ ጉዳት ቢያደርሱብኝ ይከፈላል በጊዜ ሂደት የምትል ከሆነ ማለት ነው። እኔ ግን እዛ ማስበው ቤተሰብ የለም ሐቂቀተንና መሄድ ደግሞ እንዳለብኝ ወስኛለሁ። ከዛ አንድ ከነገረኝ ነገራቶች ውስጥ ባስ ውስጥ ኢትዮጵያዊ መሆንህ ከታወቀ መሄድ አችልም። አለፍ እያልኩ ነው ታሪኩን የምናገረው። ችግር የለም ሰዓት ስላለን በደንብ ብትነግረን አሪፍ ነው። እና እንዴ መርሐባ እሺ። እና ካርቱም ላይ መቆየት አትችልም ቪዛ ካለቀ በኋላ። ይሄን አሁን ቆርጠው ነበር። አንደኛ ስታድር ራሱ የሆነ እንትን አልጋ አለ አይደል? ይሄ ሲባጎ ተጠላልፎ የሚሰራ አልጋ ነው። ዝም ብለህ ሰማዩ ነው ጣራ ኖርማሊ ነው የምትተኛው አልጋ ላይ። ሙቀት ነው በጣም ሀገሩ እና ፈጅር ሁላ ለመውጣት የሚከለክሉ ግቢዎች አሉ። ሱዳን ሆነው ኤርትራውያን ሙስሊም ያልሆኑ ሰዎች ፈጅር ሰላት ለመውጣት ይከለክላሉ። ሌላ ከሰላም አንፃር ስጋት ኖሮባቸው አይደለም፣ ምንም ስጋት የለባቸው። ለሰላት ብቻ ሙስሊም ጠልነት በጣም ይገርመኛል። እና ይሄን ለሱዳን ፖሊስም ሁላ ጥቆማ አድርጌያለሁ፣ አስመዝግቤያለሁ ሁላ ማለት ነው። በኋላ ምን እንደሆነ አላውቅም ያለውን ነገር ማለት ነው። እኔ ምናልባትም አረብኛ ከቁርአን ከሐዲስ የወሰድኩት አረብኛ ቢሆንም እንደነሱ ባይሆንም ተናግሬ ሰምቼ እንትን መናወር ስለምችል ቢያንስ ይሄን ችግር እንዲቀረፍ የሆነ የራሴን አስተዋጽኦ ላድርግ ብዬ ማለት ነውና መቆየት ደግሞ አችልም። ለምን ቪዛው አለቀ። ከዚህ በኋላ ምንድነው ጊዜያዊ እንትን ፋውል ነገር መሰለኝ፣ በእርግጥ ህጋዊ ነገር አይመስለኝም። እና ወረቀት ይሰጣል ጊዜያዊ ማራዘሚያ ከፍለህ ማለት ነው። እና እንደዛ እያደረጉ ልጆች የሚቆዩ አሉ። አንደኛ ብር እስኪመቻችላቸው የተለያየ አይነት ኬዝ ኖሮበት ማለት ነው። ሱዳንም ላይ እዛው እየሰሩ የሚኖሩ አሉ። ኑሮ ርካሽ ነው። لا حول ولا قوة إلا بالله። እኔ والله ኢትዮጵያ እንደ ሱዳን
ህዝብ ብንሆን እላለሁኝ በሰዓቱ አሁን ጦርነት ነው ስላሁኑ አይደለም እኔ ማወራው በሰዓቱ ሱዳኖች في شوارع الخرطوم በሁሉም አይነት ቦታ ብትሄድ ዳቦ በፌስታል ተንጠልጥሎ ታገኛለህ ውሃ በይሄ ምንድነው ስሙ ጀላቲ የሚሸጡበት በረዶ የሚሸጥበት ትንሽ ፍሪጅ ነገር አለች እሷ ውሃ የራሷ ማፍሰሻ ያላት በሷ ውሃ ይደረጋል ውሃው ስለሚሞቅ ለምሳሌ እዚህ በር ላይ ፎቅ ህንጻው ስር ካለ ያ ውሃ እዚህ ህንጻ ስር የሆነ ሰው አላፍትና ይሰጠዋል ያን እንትን በረዶ እንዲከት ከፍሪጅ ያወጣ አሁንም ማለት ነው በሞቀ ሰዓት እና ከዛ ዳቦውን አውርደ የኔ ቢጤ ዳቦውን አውርዶ ገምጦ በልቶ በነፃ ማለት ጠጥቶ በነፃ መጃኒ ነው በነፃ ስትሄድ ምናልባትም ሁኔታን አይተው ዶሮ ይጋብዙሃል والله በጣም ይገርመኛል በቃ ባስ ውስጥ ገብተህ እኛውን እዚህ ባስ ውስጥ ለመሰማማት ይቸገራል ባስ ውስጥ እኔ በጣም መጀመሪያ ላይ ይገርመኛል ልክ ስንሄድ ይቆማል መኪና ሰው ያወርዳል ወራጅ አለ የሚሉት በምንድነው ል ነበር በኋላ ነው የገባኝ ለካ ነው የሚያረጉት ጣታቸውን ብቻ ይሄን አሁን እኔ ስላለመርኩት ሲያርገውት መሆኑንም አላስተዋልኩም ዝም ብሎ ሲወርዱ እንዴት አውቆ ያወርዳቸዋል ነበር ይሄን ያክል እና ወይንም ደግሞ ክስክስ ይላሉ እቺን ድምጽ ብቻ ነው የሚያወጣው ሰውላ ለመረበሽ ማለት ነው ለመረበሽ ባስ ውስጥ ጸጥ ብለህ በሰላም ነው የምትሄደው በቃ በጣም ይገርመኛልና ብቻቸውን መብላት አይወዱም በጣም በቃ ረመዳን ውስጥ ቆይተሃል ረመዳን እዛ አልነበርኩኝም ሊቢያ ነበርኩኝ ረመዳን ሌላው ደግሞ ጀርመን ነበርኩኝ ሁለተኛው ረመዳን በታሪክ ጉዟችን ውስጥ ረመዳን ውስጥ ያሳለፍካቸው እንትኖችም ካሉ እየነገርከን መርሐባ እሺ ሊቢያ ነው እሱ እንኳን ሊቢያ አልደረስንም ገና ሱዳን ላይ ነን ሱዳን ላይ ነን ገና አልገባንም እና ከዛ በሰበሰብኩት መረጃ ያው ባንድ ሰው መረጃ ደግሞ አትሄድም እሺ ተለያየ ሰው መረጃ ትቀበላለህ ሳይኮ ደግሞ አይተህ ምናልባትም ሊዋሸኝ ይችላል የምትለው ሰው ደግሞ ይኖራል እና እነዛን ነገሮች አሰባሰብኩኝና ምናልባት የግር መንገድም አለው ምናምን ሲባል በነገራችን ላይ እንደዚህ የጤነኛም ስራ አይደለም ብሎ ሰው ሊያስብ ይችላልና ግሉኮስ እንትኑ አለ አይደል እንትን ላይ የሚሸጠው ማነው ስሙ ፋርማሲ ላይ የሚሸጠው ውሃው ማለት ነው ስኳር የሚለው እሱንም ገዝቻለሁ በሶ ገዝቻለሁ ከኹርጡም ስነሳ ገና ማለት ነው በሶ ገዝቻለሁኝ ሀበሾች አሉ እዛ እንትን ባልተና ያላቸው ሀበሾች ዲም አካባቢ ኢትዮጵያዎች መንደር ማለት ነው እና ከዛ ያንን በሶና ሌላ ቦታ በረሃማ ቦታ ላይ ምናልባትም ላላገኝ ይችላልው ካልኳቸው ነገሮች እነሱን አስተዋውሳለሁኝ ጫማ እንደዚህ ሶስተኛ ጫማ ሽፍን ጫማ ነበርኝ ነጠላ ደግሞ ይሄ መንጭቀህ የምትከፍተው ጫማ አለ አይደለ እንዲ ሚዝ ጭር ብሎ በረባሶ ምናምን የሚባለው አይደለም ክፍት ሆኖ እንዲ ኦኬ አወቀታ እና እንደ ሻንጣ እንደዚህ ሚዝ ነገር ጫማም እንደዛ አለ እና እንደዛ አይነትም ጫማ ገዛሁኝ ክፍት ማለት ነው ምናልባትም በረሃው ሙቀቱ እንትኑ እንዳይበላኝ ብዬ ምናልባት ካልሆነ ጥለዋለሁ በሚል ገዛሁኝ እና ይሄ ሁሉ አሁን ምነግርህ ለኔ ደስታ ላይ እንደሆንኩ ነው የሚያስቡት ሌሎቹ ለምን እንደኔ በህይወት የመቆየት እድል ያልገጠማቸው ሺዎች አሉ የሚገርምህ ማለት በደላ ላይ ሄዱት ነው ያልኩ ያለሁት የኔን ይመኙታል ግን አይገኝም ከባድ ነው አንደኛ ድፍረት ይፈልጋል ሐቂቀተን እኔ በራሴ ድፍረቱን በራሴ አግኝቻው አይደለም ግን እንደው አልহামዱሊላህ አላህም አመላክቶኛል ረርቶኛል ደግሞ እና በኋላ ኦሬዲ ወሰነህ ነው ይሄን ነገር ያደረክ ያለው ማለት ቀደር ነው አዎ አላህ ከወሰደኝ ወሰደኝ ነው ካለው ማለሁ በሚለው ነው እንደዛ ነው እና ከዛ ወደ ከላክላ የሚባል ቦታ ካርቱም ሰፊ ናት ኹርጡም ማለት ነውና ውበት እንደ ኢትዮጵያ የላትም እና በጣም የሚገርመኝ መስጂዳቸው ቤታቸው በጣም ደሳሳ ነው ውበት የለውም ከተማውም እንደው ባህሪ የሚባል ቦታ አለ የቤተ መንግስቱ ምናምን ያለበት አካባቢ እንቁላል ቅርጽ ፎቅ ባህሩ ኒል በጣም ያምራል እዛ ጋር አባይ ማለት ነው እና እዛ አካባቢ ብቻ ትንሽ ያምራል እኛ አሁን ካዛንቺስ ምናምን ቤተ መንግስት እንደምንለው ኤሪያ ማለት ነውና ከዛ ውጪ መስጂዳቸው ኢትዮጵያ ውስጥ ያሉ መስጂዶች አይስተካከሏቸው በጣም የሚገርም መስጂድ ነው የሚሰሩ ቤታቸው ግን ትናንሽ ነው
ቤታቸው አይረባም። የሆነ ትንሽ መንደር ውስጥ ስትገባ መስጂዳቸው አዲስ አበባ ውስጥ ካሉ መስጂዶች የሚወዳደር ነው የምታገኘው። እና በጣም ለዲን ያላቸው እንትን በጣም ይገርመኛልና በኋላ ከላክላ የሚባል ቦታ እንዳልኩ ሄድኩኝ። እዛው በካርቱም ስር ሆኖ ወጣ ያለ ቦታ ነው። ባስ የሚያዘው እዛ ነው። ቲኬት ቆርጠህ እንደ ላምበረት እንደሚባለው ምናምን ማለት ነውና ከዛ ቲኬት ቆረጥኩኝ። ሲሄድ ቲኬትም ስቆርጥ ያው በአላህ ተወክዬ ከመለሱኝም መለሱኝ በሚል ጥምጣሜን ሸፍኜ ነው ጥርሱን እንዳመመው ሰው ማለት ነው። እና ብዙ አላወራም በንግግሬ እንዳያቁኝ ብዙ አልተላመደኝም የነሱ አጣጣል ማለት ነው የቋንቋና በንግግር አረብኛ እኮ አሁን የግብጾችን የሱዳኖችን የሊቢያ አረብኛ ምናምን ለይቼ በደንብ ለይቼ አውቃለሁ። የሉብናን እንደዚሁ በቃ እና ያነጋገር ዘይቤ ያለ አረብኛ ሆኖ ራሱ ማለት ነው። በኋላ እዛው ውጭ ላይ አደርን ቆርጬ ማለት ነው። ከዛ ተሳፈርን ባስ ነው እና ከተማውን ማለት ከተማ አይደለም በረሃማ ቦታ ነው። ግን ኤሪያውን ቦታውን ስሙን ባልናገር ደስ ይለኛል። ለምን ሰዎች ያንን አይተው እንሞክራለን እንዳይሉ ሪስክ ነው፣ አደጋ ነው። በቃ ህይወትን እንደመሸጥ ነው። ሀቂቀተን በጣም ራስን ወደ ጉዳት ወደ ጥፋት እንደመተው ነው። እና ወደዛ ቦታ ሄድኩኝ። ቀን ሙሉ ነው የፈጀብን፣ አንድ ቀን ፈጅቶብናል። እዛ ቦታ ላይ የሚገርምህ መስጂድ ገብተህ ተየሙም ነው የምታደርገው። ምንጣፍ የተነጠፈልህ ምንጣፍ አሸዋ ለሁሉም አማመ ሶፍ አሸዋ አለ ክፍት ማለት ነው። እዛ ላይ ተየሙም አድርገህ ነው የምትሰግደው ማለት ነው። ከመስገጃው ከመሰግደበት ፊት ለፊት ማለት ነው። ከፊት ለፊቱ ተየሙም ቦታ አለው። ውሃ ባለመኖር የሚባል ነገር የለም። ካለ ምን አይነት ውሃ ነው በብር የምትገዛውና ከባህሩ ኒል ከአባይ ወንዝ ተቀርቶ ነው የሚመጣ። በምን አይነት መሰለ የሚመጣው ምንድነው ስሙ ሲኖትራክና ተሳቢ ሳይጎትት ማለት ነው። እና በሱ ነው የሚመጣው። በእንትን ተደርጎ በማን ነው ስሙ በበርሚል ተደርጎ እዛ ላይ ህዝብ ነው የሚጫነው። ምናልባትም ኤክስካቫተር ማሽን ምናምን ሊጭን ይችላል። የቁፋሮ ማሽን ወርቅ ማውጫ አካባቢ ነው። ከጾታ አንፃር አንድ ሴት የለም እዛ። አሁንም ልህ ከተማ ላይ አንድ ሴት ወላ ትንሽ ወላ ትልቅ ወላ ምን የለም። ለምን መሰለ እዛ የሄዱ ሰዎች አጠቃላይ ከመላው የሱዳን አካባቢ ወርቅ ለማውጣት የሄዱ ሰዎች ናቸው። አባወራዎች ወይንም ጎረምሶች ናቸው። ተደራጅተው ወርቅ ያወጣሉ። ማሽን ይዘው ሄደው መቆፈሪያ ማሽን፣ የተለያዩ አይነት ማጣሪያ ማሽን አለ፣ የሚፈጩበት ድንጋዩን ማሽን አለ፣ ጀነሬተር አለ። በዛ ነው የሚጠቀሙትና ውሃ በጣም ችግር አለ። ለተየሙም ለመታጠብ ምናምን አታገኝም። ለመጠጥ ገዝተህ ነው የምትጠቀመው። የአባይ ወንዝ ማለት ነው። እኛ የወንዝ ውሃ ለመጠጣት እንዴት ነው የምንጠየፈውና ከዛ ልክ ተሳፍሬ መንገድ ላይ እንትን ይሰጣል፣ ውሃ ኮቾሮ ምናምን ይሰጣል፣ ብስኩት ማለት ነው። ሲሰጠኝ ዝም ብዬ ነው የምቀበለው፣ አላወራ ተሸፍኛለሁ። ጥርሱን እንዳመመው ሰው ጥርሴንም ይዛለሁ እንደዚህ። ሰው ሲመጣ ማለት ነው ፍተሻ ይመጡና ወረዱ ይላሉ፣ እንወርዳለን። እንዲያው በረሃ ሰው ይጠመጥምና እንደዚህ አፉንም ይሸፍናል። እንደዛ አድርጌ ነው በቃ እኔም በስተይላቸው ማለት ነው። ብርህ ግን አላለቀም። መነሻህ ላይ 3000 ነው 4000 ብለህ ነበር። ሱዳንም የተወሰነ ሰራሁኝ፣ ሽቀላ ማለት ነው። ቀን ስራም የተወሰነ ሞከርኩኝ። ስለዚህ ከአዲስ አበባ የተነሳው 3000 ብር ነው እንጂ አላለቀም። ግን ከዛ በኋላ ሰርተሃል። ከዛ በኋላም ሰርቻለሁ። ግን ዋና እንድሰራ ያደረገኝ ካርቱም ላይ ትንሽ ነው የሰራሁት። አሁን ምልህ ቦታ ስሙን መጥቀስ አልፈለኩም ያልኩ ቦታ ላይ ነው በደንብ ስራ የሰራሁት። 2 ወር ይሁን እንደዛ አካባቢ ሰርቻለሁኝ በወራዊ ቅጥር ተቀጥሬ ማለት ነው። እሱንም የሆነበት ምክንያት አለው ነግርሃለሁና ከዛ ቀን ሙሉ ተጓዝን። በባስ ነው እዚህኛው ጋር ይሄድ ነው። ደረስን። ከደረስን በኋላ መንገዱ የሚገርምህ ባሱ የሚሄደው የተወሰነ አስፋልት ከሄድን በኋላ ከዛ በኋላ አሸዋ ነው። ይገርማል። አሸዋው ላይ እንትን ይጣላል። ምንድነው ጎማ አለ፣ የመኪና ጎማ። በሱ ምልክት ነው የሚሄዱት ሁላ። ወደ ፀሐይ መግቢያ አካባቢ ምዕራብ አካባቢ ነው እና እዛ ገባን። በኻ ይጀምራል ቦታው እና ከዛ ገባን። እንደወረድን ፖሊሶች ያዙን። ሲቪል ናቸው፣ ፖሊስ አይመስሉም። እየወረድን ፊት እየከፈቱ ማየት ጀመሩ። ሲጀምሩ እኔን አዩኝ። ከፈትኩኝ የግዴን ማለት ነው።
ሲያወሩኝ ያው ከቁርአን ከሐዲስ የቀነጫጨብኳት አረብኛ ናት። እንዴት አንተ ሀበሻ ነህ እንዴት መጣህ እዚህ አሉኝ። እኔ ከአላህ ምድር ወደ አላህ ምድር ነው የመጣሁት። ምንድነው የምትሉኝ? ጥፋቴ ምንድነው አልኳቸው። እኔ ሙስሊም ነኝ። እንተ ሙስሊም አለኝ። ነዓም አነ ሙስሊም። ከዛ አሳዘንኩት መሰለኝ። በቃ ኹሽ አለኝ። ወድኹል ነው ያው ግባ ነው እና እሺ ያልኩ ገባሁኝ። ከዛ እዛ ቦታ ላይ እንዳልኩ ወንድ ያገኘውን ያግኝቶ ማለት ነው ወደ ሀገሩ ይመለሳል ወደ ቤተሰቦቹ ማለት ነው። የኔ ጉዳይ ደግሞ ከዚህ የተለየ ነው። ከዛ ብር የተወሰነ ይዣለሁ። ከኢትዮጵያ መንዝሬ ያስኩት ብር አለ። እንደገና ደግሞ እዛም የተወሰነ እንትን ያልኳት አንድ ላይ ይዣታለሁ። ያቺ ብር የት ልትጠፋብኝ ነው? እዚህ አሁን እምልህ ከተማ ማን ነው ቦታ ላይ የሸራ ቤት ነው። ከተማ ባለው ደስ ይለኛል። ያው ምን ልበለው ብዬ ነው እንጂ በሸራ ነው የተሰሩት እንዳለ በድንኳን ቤቶቹ እና መንገዱ ላይ አሸዋው ላይ ማለት ነው እንደ መንገድ የተተወው ቦታ ላይ አልጋ ይደረደራል። በእንትን ነው በሲባጎ የተሰራ አልጋ ማለት ነው። ከዛ አንስተህ ነው ስንት ጅኔ እንደሆነ ብሩን አላወቅኩም። በዛ ነው የምትገባ። ገብቼ ድንኳን ውስጥ ገብቼ ስተኛ ሰዎች እንዳለ ድንኳን ውስጥ እየገቡ ሲተኛ ይቻለሁ እና ሞልቷል አልኩና እዚህኛው ድንኳን ገብቼ ተኛሁኝ። በተኛሁበት ዚክር አድርጌ ነው የተኛሁት። በጣም ይገርመኛልና ምን ዚክር እንዳደረግኩ አላስታውስም በእውነቱ ማለት ነው። ተኝቼ ሱሪ ነው የምለብስ የነበረው። ሱሪዬን ራስጌ አድርጌ ሻንጣዬን እንደዛው ነው የተኛሁት። ተኝቼ ልክ ከእንቅልፌ ስነሳ አይኔን መክፈት አልቻልኩም። ተነሳሁኝ። የሆነ አልቅሰህ ያው አንዳንዴ አልቅሰህ የምትተኛበት ጊዜም ይኖራል እና አልቅሼ የትኛው ቀን አይኔን ለመክፈት ትንሽ ያስቸግረኝ ትንሽ ይቆይብሃል ሞክረው ከሆነ አላቅምና እንደዛ ነው እንዴ ብዬ ሳስብ ማታ ደግሞ አላለቀስኩም ከመተኛቴ በፊት። እንዴት አይኔ ያልከፈትም አልኩኝ። እያሸሁት ቢያንስ እንጃ 5 ደቂቃ አካባቢ ቆየሁኝ። በጣም ነው የገረመኝ እና ምንድነው ብዬ በኋላ አይኔ ተከፈተ። ሳይ ማንም ሰው የለም ድንኳን ውስጥ። ለካ ሌላ ድንኳን ላይ ነው የሚተኙት። እዚህ ማንም የመጣ የለም አጋጣሚ ማለት ነው። የማውቀውም ሰው የለም። ማን ጋር ታወራለህ? ከዛ ሱሪዬን ነው ያየሁት። ሱሪ ውስጥ መንጃ ፈቃዴ፣ የሞተር መንጃ መታወቂያ ምናምን አሉ። ብር አለ እና ብር ያረኩት ዋሌት ውስጥ ነው። ባለ 100 ጂኒዎችን ዋሌት ውስጥ አድርጌ ያለሁኝ። የግራ ኪስ ላይ ደግሞ እንደዚህ 50 ጂኒ አካባቢ እንደዛ ባለ 10 ጂኒ ይመስለኛል አስቀምጫለሁ። ቀኝ ኪስ ሙሉ ነው የሚያስወርድህ ቀዳዳ ነው እና ስነሳ የለም ሱሪው የለም፣ ሻንጣው አለ ተንተርሼዋለሁ። ልክ ስወጣ በርቀት አየኋት ሱሪዋን። ሂጄ አነሳኋት። ሳነሳ ዋሌቱ የለም፣ ብሩ ባለ 100 ጂኒ ማለት ነው። በቃ ወሳኝ ሌላ ምንም ነገር የለም በእጄ ላይ ማለት ነው። እና ከዛ የግራ ኪስ ስገባ 50 ምናምን ጂኒዋ ያቺ 67 ጂኒ ቁጭ ብላለች። ለምንድነው ብዬ ሳስብ ምናልባትም እዚህኛው ኪስ ሲገባ ወና ሲሆንበት ባዶ ሲሆን ቀዳዳ ሲሆን ይሄንንም አልፈተሸውም ቸኩሎ። አላህ ግን ያው ለኔ ያቺ ሳንቲም ምናልባትም ተጠቅመኛለችና እሱን አስቦ ነው ብዬ ነው ማስበውና ከዛ በቃ ተበልቻለሁ አልኩኝና በቃ ስራ መግባት አለብኝ አልኩኝ። ጁስ ቤት ተቀጠርኩ። እዚህ ነው ሰርቼ ብር አገኘው ምን እዛ ነው። ወርና 2 ወር አካባቢ ሰራሁኝ ያልኩ እዛ ነው። ስሰራ በኋላ ከኦሮሚያ ክልል የሄዱ ሙስሊም 2 ልጆች ቋንቋውን ተላምደው በቃ ሱዳኒ ናቸው። አጋጣሚ ቋንቋቸውን ሰምቼ ነው ኦሮሚያ ሲያወሩ ነው እና በኋላ አማርኛ መቀላጥፈው ይናገራሉ። ልብስ እያጠቡ ይተኩሳሉ በዚሁ በውሃ ውድነት ማለት ነውና እያጠቡ እየተኮሱ ሰው እንትን ማለት ነው ስራቸው። ይሄን ነው የሚሰሩት እንደ ቢዝነስ። በጣም ረጅም አመት ቆይተዋል። እንዴት እንደገባው አላውቅም። ወላኩልኝ እነሱ ተባበሩኝ። መታወቂያውን ምናምን ከየቦታው አገኙልኝ። መንጃዬን ምናምን አገኙልኝ። ብሩ ያው ጠፍቷል። ዋሌቷም ተገኘች። በኋላ አንድ ልብስም በእግር ሄዳለሁ ስላቸው በጣም ጎበዞች ናቸው። እንትንም ሹራብም ገዙልኝ። ለበረሃ የሚመጥን ነጭ ነገር የሆነ እንትን
ገዙልኝ ሹራብ በኋላ ይሄንን ወር ከምናምን ስሰራ ያው በመሃል የተዛባ ነው መነግረህ እንትኑን በምን ሰዓት እንደገዙልኝ አላስታውሰውም ማለት እና እዛ ጁስ ቤት ስሰራ በጣም ከሚገርሙኝ ነገሮች አንዱ ምንድነው ጁስ ቤቱ ድንኳን የተገለለ ድንኳን ነው እና ሰው ወርቅ የሚያወጣበት ማደሪያው ምናምን ወጣ ያለ ነው ጁስ ቤት ነው ይሄ ሰዓት አለው የሚመጡበት በዛ ሰዓት ብርቱካን ነው ምንጨምቀው እንደዚህ መጭመቂያ አለ እና ቁጭ ብዬ ብቻዬን እያሰብኩኝ ስለ ኢትዮጵያ ነው ማስበው ያለው ጭቆና በመንግስት በኩል ሙስሊሙ ላይ የሚደርሰው ግፍ እንዴት ነው ሊቆም የሚችለው ብዬ ያሰብኩኝ ጆሮዬ ላይ والله በጣም ይገርመኛልና ولا تحسبن الله غافلا عما يعمل الظالمون የሚል ቁርአን እንዲው ምንም ነገር በጤና ነኝ እንግዲህ ማንንም የለም አንተ አሁን ለኔ ብትቀራልኝ እንደምሰማው ሰማሁኝ ጆሮዬ ላጠገቤ ነው የሰማሁት የት አቅጣጫ እንደሆነ ምንም በዚህ በኩል ነው በቀኝ በኩል ነው የሰማሁት ካጠገብህ ሆኖ ቁርአን ሲቀራል ጓደኛ እንደምትሰማው ولا تحسبن الله غافلا عما يعمل الظالمون የሚል ሰማሁኝ ዞር ስል ምንም የለም ወጣው ምንም የለም መልእክቱን ያስኩኝ እንግዲህ ምን እንደሆነ አላወቅኩም ግን አላህን በዳዮች ግፈኞች ከሚሰሩት ጭቆና አላህን በፍጹም የዘነጋ አርጋ እንዳታስብ ስራችሁ በሙሉ ይመዘገባል ነው ከናንተ ከበዳዮችም ስራ ከሚደርሰው ግፍ ሩቅ አይደለሁኝም አይነት መልእክት ያለው የአላሁ Subhanahu Wa Ta'ala ቃል ነው አላህን ለካ መያዝ አለብኝ አልኩኝ ከተወኩል በአላህ ከመመካት እየተንሸራተትኩ ስለሆነ ነው ብዬ ወሰርኩት ለምን አላህ ሀያል ነው ሀያላን ቢባሉ በሰዓቱ ብዙ ነገር እያሰብኩ ነበር ስላለው ጭቆና ማለት ነውና በኋላ ከሰራው በኋላ የተወሰነ ሳንቲም አገኘሁኝ ተደራድሬ ለምኜ በተወሰነ ብር አላስታውስም በውል ጫንኩኝ ወጣሁኝ እንት ላይ ተሳቢ ላይ ማለት ነው ያው ተሳቢውን አይጎትቱ ግን ተሳቢ ብቻ ነው አጋጣሚ ነው የሄድኩበት እንትን መቆፈሪያ ማሽን ኤክስካቫተር ነበረው እሱ ላይ ውሃ በጎን በኩል ተጭኗል እንደዚሁ ውሃ ደግሞ ወደዛኛው ቀጣይ ከተማ ደግሞ ለኔር ነው ቀጣይ የበረሃማ ወርቅ ማውጫ ማለት ነው ይሄኛው ቦርደር ነው የሊቢያ የቻድ የግብጽ ድንበር ቦታ ነው ለአረቢያን መጅሊስ ፍላጎት የልብ የሚያደርሰው ድርጅታችን ለቤት ውበትን የሚያላብሱ መጅሊሶች ምቾትን ከጥራት ጋር አጣምሮ ደረጃውን በጠበቀ ቴክኖሎጂ በመታገዝ በአልሙኒየም እና ኤምዲኤፍ ደንበኞቹ በሚፈልጉት ዲዛይን መጅሊሶችን እያቀረበ የሚገኘው ኢትዮ ሳዳት አረቢያን መጅሊስ ድሬዳዋ ጅጅጋ አሶሳ ሰመራ ደሴ ጎንደር በወኪላ ክፋፋዮች ከ5 ዓመት ዋስትና ጋር አዳዲስ አይነግቡ መጅሊሶችን በማቅረብ በደንበኞቹ ዘንድ ታማኝነትን አትርፏል ኢትዮ ሳዳት አረቢያን መጅሊስ አድራሻ ቁጥር 1 አዲስ አበባ ቤተል ቢጫ ፎቅ ወረድ ብሎ ቁጥር 2 መርካቶ ማርስ የገበያ ማዕከል ሁለተኛ ፎቅ የሱቅ ቁጥር 230 ኢትዮ ሳዳት አረቢያን መጅሊስ 4 ሀገራት የሚገናኙበት ኤሪያ ነው ግን የሱዳን ነው ግን ግዛቱና ወደዛ የሚገርምህ እዛ ላይ ያገር እቃ ነው የተጫነው ሙሉ ነው በሸራ በምን የተጫነ ህዝቡ እንደገና ሸራው ላይ ነው የሚቀመጠው ከላይ የታሰረ ነው አይሱዞች ጥቅጥቅ አድርገው ሲጭኑ እንዴት ነው ከዛ ገመድ ይዘህ ነው የምትቀመጠው ከዘነጋ ትወድቃለህ አሸዋ ላይ ነው የምትወርቀው ጎማውም ሊረግጥህ ይችላል ማንንም ቆሞ ደግሞ አንተን የሚያነሳ የለም ሳስበው እንደዛ ሆኖ ያየው ሰው ኖሮ ሳይሆን ሳስበው የሚያነሳህም የለም ለምን ቦታ ይሰጡም ለምን በቃ በረሃ ማስቸጋሪ ነው ሰው ሁሉ ስለራሱ ነው በብዛት የሚጨነቀውና ያችን ገመድ በእግርህም አስገብተህ ገመዱ ስር እየበላህ ገመዱ በእጅህም ይዘህ እንደምንም አድርገህ ልትወርቅ እያልክ ለሰላት ብቻ ያቆሙልን ነበር ሰላት እየሰገደን ቀን ሙሉ ተጓዘን እንደዚሁ ከዚህ አሁን በኻይ ይጀምራል ካልኩህ ከተማ አካባቢ ወደ ቀጣይ ቦርደር ከተማ ማለት ነው እዛ ገባን እዛ ስንገባ ይሄ ደግሞ በሚም ይጀምራል ቦታው እና 3 ማዕዘን ነገር ነው ማለት ሊቢያ አልገባችሁም ሊቢያ አልገባንም የሱዳን መጨረሻ ከተማ ነው
እዛም እንደዚህ ተመሳሳይ ችግር ነው ያለው የውሃ ችግር ማለት ነው ግን የኔ ኬዝ እንደ ሱዳኖች ነው ኖርማል በምቾት ያለ ሱዳናዊ ወርቅ ሊያወጣ እንደሄደ ሰው ኖርማል እንደሚኖረው ነው እንጂ እንደ በበረሃ እንደሚሄዱት ሰዎች አይደለም በበረሃ የሚሄዱት እንዴት እንደሆነ ታውቃለህ ደላላ አንድ ላይ አጭቆ ይወስዳቸውና በኋላ እኔም ቀምሻዋለሁ እኮ እኔም በዛ ነው የሄድኩት በኋላ እስር ቤት ላይ ሲደርስ ገባላለሁ ብዬ ታስር ያለውኝ ወደ 6 ወር ማለት ነውና እዛው ጋር አንድ ላይ ነገርሃለሁ ሌሎችን ከዛ አንድ 15 ቀን ወር አካባቢ በግምት ቆየሁኝ እዛ የመጨረሻው ከተማ ላይ ማለት ነው አዎ ስቆይ ግን ቁርአን ሐዲሶችን ምናምን ስለማቅ ሰዎች የሚቀርቡኝ ሰዎች ያገኘሁኝ ሱዳኖች እንዳልኩ ሰውን ይቀርባሉ ጥሩዎች ናቸው እና እነዚህ ሰዎች ግመል ይዘው ይሄዱ ግመል በብዛት ይዘው ጋልባዋቸው ይሄዱና ሲመለሱ መኪና ጭነው ይመጣሉ መኪና ጭነው እና ለሽያጭ ማለት ነው ወደ ሱዳን ያስገባሉ ሲሄዱ ግን ምንድነው ያደረጉት ግመል ነው ይዘው የሚሄዱ በግመል እየሸጡ ማለት ነው እና እነሱን ሊቢያ ነው የምንሄደው ሲሉኝ እና እኔ ለምን አትወስዱኝ ምን መሄድ ፈልጋለሁ ሊቢያ አልኳቸው እንወስደሃለን አለኝ አንተ የቀራህ ሰው ነህ ጥሩ ሰው ነህ እንወስደሃለን ችግር የለም አለኝ በዚህ ቀን ሊቢያውያን ይመጣሉ ሲመጡ ቲቪ ምናምንም ይዘው ይመጣሉ ሊቢያዎቹ ከዛ አብረዋቸው ግመሉን ይዘው ደግሞ ይሄዳሉ ግመሉን ያው የበረሃ መርከብ ነው የምትባለው ግመል እንደምታቀው ኢንጂን እንኳን አይሰራም የተወሰነ ኪሎ ሜትር እዛ በረሃ ላይ ከባድ ነው በቀጥታ አትነዳው መኪናን ማለት ነውና ግመል ግን ምግቡንም የሷንም የራሳቸውን ምግብ ግመል ላይ ጭነው ይሄዳሉ ሲመለሱ መኪና ጭነው ነው የሚመለሱትና ሊቢያዎቹ በዚህ ቀን ይመጣሉ ጧት ነው አሉኝ ጧት ሲሄድ ማታ ወጥተዋል አሉኝ ወዴት ወደ ሊቢያ ወጡ ኩፍራ የምትባል ከተማ ሊቢያ ድንበር ከተማ ናት እና ነው እንዲያው በቃ አሁን ቀይ መጨረሻ ሲሄድ ደግሞ አየሁኝ በመናሜ በህልሜ ሲሄድ ወደ ሊቢያ ሲሄድ አየሁኝ ያ ረቢ እንግዲህ መናም በነገራችን ላይ በሶስት ይከፈላል እዛ ተፋሲል ውስጥ ባልገባም ከሸይጣንም ያለ መናም አለ እና በቃ እኔ በራሴ በእግሬ መሄድ አለብኝ ብዬ ወሰንኩኝ ስጠይቅ እነሱን እንወስደሃለን ከማለታቸው በፊት ይሄ የምታየው ተራራ ትንሽ ተራራ አለ ከዛ በኋላ በፀሐይ መግቢያ በኩል ነው ከፀሐይ መግቢያ ከፀሐይ ቀጥታ ከምትገባበት ትንሽ ወደ ሰሜን አቅጣጫ ዞር ይላል ትልቅ ተራራ አለ ከትንሽ ተራራ አልፈህ እንዲህ ስታየው ነው እንግዲህ የምታየው ማለት ከሰማይ ጋር የተያያዘ ይመስላል ያው በረሃ ነው እዛ ተራራ ላይ ከወጣ አሉኝ ቀጥታ የመንጀም ሊቢያ የሚባል ቦታ ኩፍራ ሳት ሳይሆን መንጀም ሊቢያ የሚባል የሊቢያ ወርቅ ማውጫ ይሄ የሱዳን ወርቅ ማውጫ ነው አሁን ያልኩ ማለት ነው አልጠቅስልህም ያልኩ መንጀም ሊቢያ የሚባለውን ታየዋለህ አሉኝ ግን የነገሩኝ መረጃ በፍጹም ስህተት ነበር የሚገርም አንድ ህይወቴን በቃ እስከማጣ በቃ ቀጥታ እንድሞት የሚያደርገኝ መረጃ ነበር በኋላ ያው አላህ አግዞኝ በቃ ቆራጥ ውሳኔ ወሰንኩኝ እሱ ምንድነው ፈጅር ተነሳሁኝና 15 ሃይላንድ ውሃ ገዛሁኝ ትናንሿን ግማሽ ሊትር 15 ሃይላንድ በሶ አለ እስካሁን አልተነካም እንትን አለ ምንድነው ስሙ ግሉኮስ ነው ምንድነው የሚባለው ስኳር የሚለው ማለት ነው እሱ አለ አንድ በላስቲክ ነገር ነው ያለው ከዛ ጫማዬም ምንም ሁሉም ጃሂዝ ነው ምን አደረኩኝ ባትሪ በሶላር የሚሰራ ባትሪ ነበርኝ ትልቅ ባትሪ እሱን ይዣለሁ እንደዚሁ ደግሞ ያው ባዶጄን መሆን የለብኝም በሚል ቢላ ነገር ነበረ እሱን በከለመዳሪ ራሴ እንዳይወጋኝ ያው በረሃ ነው የሚሄደው ምናልባት በሚል በረሃ ላይ ትልቅ የመጨረሻ በጣም አስቀያሚ የሚባል አደጋ አንዱ ምንድነው ለግለሰብ ሚንባቢል አውላ ነው እሱ ለቡድን ራሱ በደላላ የሚሄዱ ሰዎች በምንድነው የሚያልቁት በስናይፐር በባይናኩላር የሚከታተሉ የኩላሊት ነጋዴዎች አሉ የታጠቁ ናቸው ወታደር ናቸው ከብርጌድ በላቸው እነሱ ስራቸው ምንድነው ኩላሊት ማደን ነው ሰውን እያደኑ ኩላሊት እንትን ይያሉ ይሸጣሉ ነው እኔ እንኳን አላየዋቸውም እንግዲህ ባያቸው እዚህ አታየኝም እና ቢሆንም ግን ሲያወሩ ከታማኝ ከብዙ ሰዎችም ስለሰማሁት ነው ከሱዳን ጀምሬ ማለት ነውና እነሱ ጋር ይታኮሳሉ ደላሎቹም በጣም አደጋኮ በቃ እዛ ጋር ስትገባ ለመሞት ወስነህ ነው የምትገባው ከተረፍኩ ትንሽ ፐርሰንት እድል ይኖረኛል ካልሆነ ችግር የለም በቃ ብለህ መሞትን ወስነህ ነው መግባት ያለብህና አላህ ይጠብቀን
እና ይታኮሳሉ እነሱ ደላሎቹ ከተሸነፉ በቃ ያ ሁሉ በደላላ ስር የነበረ ሰው በተሳቢ ነው ያለው ውሃ ይሰጠው ምግብ አይሰጠውም ረሃብ ጨርሶታል አንተ ቦክስ እኮ መሰዘር አትችልም እኮ በቃ ይሄ መቅኔ ደክሟል ገባ እና ይሄንን በራሴ ላይ ስላየሁት ነው መቅኔ ሲደክም ማለት ነው እዚህ ምናልባትም ክፍለ ሀገር ያው ድብድብ የኖርንበት ነው በቀን 2-3 ጊዜ ትደባደባለ ግን እዛ ግን እንደዚህ መሰንዘሩላ አትችልም በጣም ከባድ ነው በቂ ምግብ አታገኝም እና እዛ ከተማ ላይ በቃ ፈጅር ተነስቼ መሄድ አለብኝ አልኩኝ ፈጅር ተነሳው ጀማዓ ሰገድኩኝና ለተወሰነ ጊዜ የሚያግዘኝ ብስኩት ምናልባት ብዬ ውሃ ያስጠማል በርግጥ ያው በራሴ ካልኩሌሽን በነበረው እንትን አልኩና በሶ አለ ውሃ አለ በቃ ከዚህ በላይ አያስፈልግም በሚል ወጣሁኝ እንዳልኩ ራሴን መጠበቅ የሚያስችለኝ ነገር በአቅሜ እሷን ይዣለሁ ባትሪም በሶላር የሚሰራ አለ ጨለማ ከሆነ ብዬ ያስኩት ጉዞ ጀመርኩ ያን የሰጡኝን አቅጣጫ ቀጥታ እዛ ተራራ ላይ ከወጣሁኝ እኔ ምንድነው እስካሁን ድረስ እስከምደርስ ድረስ በቃ እርግጠኛ ነኝ ሰዎቹ ሙተደይን ናቸው ሙተመስሲኮች ናቸው በዲናቸው አይዋሹኝም ብዬ ነው ግን እነሱ ዋሽተውኝ ሳይሆን ሲመስለኝ ትክክለኛ መረጃ አላገኙም በሌላ አቅጣጫ ይሆናል የሚሄዱት ወደ ሊቢያ ማለት ነውና ከዛ ልክ ሲሄድ ትንሿ ተራራ ጋር ልደርስ ስል ይሄን ሁሉ ሲሄድ ፖሊሶች እንዳያዩኝ ጥንቃቄ ነው የሱዳን ፖሊሶች ካዩ አያስወጡም ቦርደሩን አያሳልፉም እንደገና የኩላሊት ነጋዴዎች ካገኙ እንደዛው ከባድ ነውና ይሄን ሁሉ ባቅምህ እንትን ትላለህ ትከታተላለህ በቴክኖ ራሴንም ቀርጻለሁ ቴክኖ ሞባይል ነበረችኝ ተች ሳይሆን ባህላዊው ማለት ነውና ለምን ቀረጽ በቃ ሁኔታዬን ማለት ነው እንደው የሆነ በሞት እንኳን ቢያንስ ይሆናል አይደል ምናልባት ከጠቀመ በሚል ሚሞሪ አላት በሷ ቀርጽ ነበር እና አንዳንድ ንግግሮችንም አደርግ ነበር እና ልክ ሲሄድ ትንሿ ተራራ ጋር ስደርስ የሚገርም ነገር ነው የተፈጠረው እየሄድኩ ያለውበት ቦታ አለቀ ከዛ በኋላ ወርታች ጉርጓድ ነው ወንዝ ነው በጣም ትልቅ ወንዝ ለጥ ያለ ወንዝ ጉርጓድ ነው ማለት እንደ ሀይቅ ማለት ነው እና ጠጋ ብዬ ሳይ ወንዝ ነው በቃ ውሃ እኮ አይደለም ሐቂቀተን ግን ስታየው ግን ውሃ ነው በቃ ቀጥታ አሸዋው ያረጋዋል ንፋሱ ውሃ እንዴ በሉኝ እነዚህ ሰዎች አልኩኝ ረጅም ተጉዣለሁኝ 4 ቀን ነው አጠቃላይ የተጓዝኩት 2 ሌሊት 2 ቀኖችን 2 ሌሊትና 2 ቀን ነው የተጓዝኩት ብቻዬን ማለት ነው ጀርባዬ ቆስሎ ጀርባዬ ደም ቆስሎ እግሬ ቆስሎ ጫማ እየቀያየርኩ ማለት ነው አንዳንድ ጊዜ እንትኑን ያስኩት ሻንጣውን ጫማዬን ምናምን ያስኩት ማዳበሪያ ውስጥ አድርጌ ነጭ ማዳበሪያ ውስጥ አድርጌ በመኪና የሚያስሩበት እቃ ከጫማ በኋላ የሚያስሩበት እንትን አለ ካቦ ሳይሆን ቀበቶ እንደ ቀበቶ አይነት በሱ ቆርጬ ነው እንትን ያልኩት እንደዚህ ነው ያዘልኩት እንደ እንትን ማለት ነው እና ከዛ ውስጥ ምጥለው ምቃ ሊኖር ይችላል ችግር የለም ብዬ 15 ሃይላንድ ውሃ ግማሽ ሊትር ጨኛለሁ ጀርባዬ ላይ ከዛ ልክ ያን ቦታ ሳየው ውሃ ነው ቀጥታ ውሃ ነው በቃ የመሰለኝ ማለት ነው አስቀመጥኩትና ይሄንን ጉልበት እየጨረሰብኝ ነው ሸክሙ ራሱ አስቀምጬ እዚህ ጋር በጣም ተዳፋት ስለሆነ በዛ በኩል ዞርኩኝ ዝቅ ይላል ለማየት ይመቻል ትንሽ ከዛ ተጠግቼ ሳየው አሸዋ ነው ለካ አሸዋውን ንፋሱ ያረጋው በቃ ወንዝ ነው የሚመስለው እንዴ ራቅ ብለህ ስታየው ማለት ነውና በዛ በዳገታማ ቦታ ነው እየሄድኩ የነበረው ቀጥ ያለ እኮ ነው እዛ ጋር ሲደርስ ዝቅ ብሏል በኋላ ሻንጣዬን ማነው ማዳበሪያዬን አነሳሁኝና ሄጄ በዝቅተኛው ቦታ ብቻዬን አሸዋው እንዳያንከባልለኝና ንብረቴን እንዳላጣ አሸዋውን ቧጣሃቶ ጣውም ተመለሰ ሻንጣዬን ይዤ ሳልሸከምን በእጄ ይዤ አብሬ እየተንከባለልኩ እየተንሸራተትኩኝ ስትነካው ገና ይንሸራተታል እንትኑ ማለት ነው ወረድኩኝ ከወረድኩ በኋላ አዘልኩኝና መሄድ ጀመርኩ ስትሄድ አይንህ ከባድ ነው አሸዋ በቃ ይወራሃል ሙቀቱ እንደዛው ነው ምን አለ አንድ ቀጭን እንጨት ባገኘው ነው የምትለው እንደዚህ አድርገህ ቢያንስ ትንሽ ፎጣ እንትን የምትለብሳትን ነገር እንትን ብለህ ትንሽ ፎይ ለማለት ከፀሐይ ያንን ማግኘት ግን አችልም ዝም ብዬ በቃ ውሃ የሚገርምህ ቦጭ ያጎደልኳት ሃይላንድ ሌሎቹ ሙሉ ናቸው ቦጭ ስትል አልጠጣ በቃ
የውሃ ጣዕም አይጠማም እንደዛ ያን ድምጽ ሰማ በኃይለኛ እየጠማኝ ግን ቀመስ አልጠጣም ከዛ ውጪ ለምን ሊያልቅ ይችላል ሁኔታዬን አላወቅኩኝም ገና እና ቅድመ ጥንቃቄ በሚል ማለት ነው ከዛ ሄድኩኝ ተራራዋን አልፌ ሄድኩኝ ኖርማል ሆነ ከዛ በኋላ መሬቱም ከዛ ሲሄድ ትልቁ ተራራ የተባለው ምናልባትም 50 60 ተራራ ሆኖ አገኘሁት ማለት ብዛቱን ነው ወይስ ብዛቱ አንድ ተራራ ነው የመሰላቸው እነሱ መረጃውን ይሰጡኝ ሰዎች ሶጣ ሶርድ በየአቅጣጫው ተራራ ነው ምን አደረኩኝ በጣም ጎዳኝ መውጣት መውረዱ ያን ማዳበሪያ ተሸክሜ ከባድ ነው በጣም ሻንጣ አለ ውስጡ ጫማ አለ ውሃ አለ ምናምን ምን አረኩኝ ይሄ ነገር አልኩኝ ይሄን አቅጣጫ አለቅም ብዬ ነው ይሄን ሁሉ የተፎገርኩት ረጅም ሰዓት የተበላሁት ማለት ነው ይሄንን ቦታ ካለቀኩኝ ማለቄ ነው ይሄን ለማወቅ ደግሞ ትልቁ ተራራ ላይ መውጣት አለብኝ ብዬ ሻንጣዬን አስቀምጬ ትልቁ ተራራ ላይ ቧጥጬ ወላሂ በገመድ አርገው እንደዚህ በሜንጦ ያረጉ እንደሚወጡት ሰዎች በለው እንደምንም አርጌ ድንጋዩን እያያዝኩ ወጣሁኝ ድንጋያማ ተራራ ነው በረሃ አይደለም በረሃ ነው እንጂ ጭልጥ ያለ በረሃ ማቴ አሸዋ አልፎ አለው አሸዋ ንፋስ ያመጣው ምናምን ግን ድንጋዮችን እያያዝክ ትወጣለህ ወጣሁኝ ረጅሙ ላይ ወጣሁኝ ግዙፍ ነው ቁመትም አለው ወጥቼ በተባልኩት በምዕራብ በኩል ፀሐይ መግቢያ ሳይ ተራራዎቹ ራሳቸው እንዲ ይታያልና የሚያልቅ አይደለም አልኩኝ እነዚህ ሰዎች ሊገሉኝ ነው አልኩኝ ስለዚህ ውሳኔ መወሰን አለብኝ አልኩኝ ወደ ሰሜን በኩል ግብጽ ሊወስደኝ ይችላል የሚል ሐሳብ አለኝ ወደ ሰሜን በኩል ወደ ሰሜን ሳይው ትንሽ ተራራዎች ነው አናታቸው የሚታየኝ ተበላልጦ ማለት ነው ይሄን ነው መቁረጥ ያለብኝ ግብጽ ገብቼ በተርፍ ይሻለኛል አልኩ ወሰንኩኝ ያንን ተራራ ሶወጣ والله ያለው መከራ በጣም ከባድ ነው ሰውነቴ ቆሰለው ዛጋ ነው ከዛ ጨረስኩት ተራራው ይሄን ምን በቃ ከምነግርህ በላይ ነው ውሃ ጥማቱ በጣም ከባድ ነው እንደዛም ሆኖ ውሃ እየጠማህ አትጠጣም በቃ ትንሽ ነው የምትቀምሰው ማለት ነው እና እንደጨረስኩት የመኪና ጎማ ያጎደጎደው እንትን አየሁኝ መኪና የተጓዘበት አሸዋ አየሁኝ ያ አሸዋ ደግሞ ወደ ፀሐይ መግቢያ ነው የሚሄደው በቃ እንኳንም የግብጽን መንገድ እንኳን ተራራውን አመለጥኩኝ እንጂ በተራራው ጎን በዚሁ መንገድ መሄድ አለብኝ በዚህ መንገድ በህይወት ይኖራል በቃ መኪና ካለ ህይወት ይኖራል ግን የነዛ ኩላሊት ነጋዴዎች መኪና ቢሆንስ አልኩኝ ቢሆንም ያለኝ አማራጭ በጥንቃቄ በዚህ መጓዝ ነው አልኩኝና ለምን የድሮ አቅጣጫዬን ለመመለስ ወደ ምዕራብ ነው አቅጣጫዬ ሊቢያ የተባልኩት በዛ አቅጣጫ ያንን ጎማ መንገድ ስከተል በአረብኛ የተጻፈባት ሃይላንድ አገኘሁኝ ተጠጥታ የተጣለች ሃይላንድ ሰው አለ አልኩኝ በቃ አሁን ትንሽ ነፍሴ መለስ አለች በዚህ መሃል ያልነገርኩ ነገር ፈጅር ሰላት አንድ ፈጅር እዚህ ትልቁ ተራራ የተወሰነ አካባቢ ከተጓዝኩ በኋላ ፈጅር ሰላት ላይ ነው የሚጨልመው ሌላው ቀንም ትጓዛለህ ማታም ትጓዛለህ ጨለማ የለም ምንም ጉም የለውም ሰማዩ በቃ እንደ ቀን ነው ፀሐይዋ ስትገባ ጨረቃ ተተካታለች የሚጨልመው መች ነው ፈጅር ላይ ታዳ ፈጅር ሰላቴን ሰግጄ ዚክር ምላሴ ስራ አትፈታም ለምን ያው በይነል ሐያት ወልመውት ነው ያለኸው እና ዛ አንበሳ ይኖራል ብዙ ነገር አለ አንድ ሚዳቆ ደግሞ አይቻለሁኝ እንደዚሁ ማለት ነው ዝም ብዬ ቼክ አረግ ነበር እንደዚህ ያልኩ እስኪ ምናልባት ታቃቸዋለች እንደዚህ የሚያረጉ ሰዎችን በሚል ማለት ነውና ኤሪያውንም ምናልባት ተባዶ ነው እንዲምትለው አዎ እንደው ምናልባት ምትፈራው ነገር ካለ የለመደችው ነገር ይኖራል በሚል ማለት ነው በእህቶቿ የተደረገ ነገር ካለ እነዚህ ኩላሊት ነጋዴዎች በጣም ስለሚያስፈሩኝ ማለት ነው እና ፈጅር ሰላት ላይ በጣም ይጨልማል ባትሪዬን ይዤ ያው ጥናን ይዤ ቁጭ እላለሁ ድንጋይ ስር ማለት ነው ቁጭ እላለሁኝ ስታየው ሰው የመጣም ይመስላል ጨለማው እኮ ሙሉ ጥቅጥቅ ያለ ጨለማ አይደለም ሰው የሚመጣ የሆነ ነገር የሚመጣም ይመስላል ጨለማው እንትን ከመሆነ ደገዝገዝ ያለ ነውና ያለው ፍርሃት ከባድ ነው ብቻህን እዛ ጋር በኋላ ሄድኩኝ ያንን የመኪና የቀደደው አሸዋ ተከትዬ ሲሄድ የመጨረሻው ቀን ላይ ደረስኩኝ አሁን ያው ቆራርጬው ማለት ነው
እና ልክ ተራራዎችን በግራ በኩል እየተከተልኩ ነው የሄድኩት እንዲገባሁኝ ተራራው አጠፍ ብሎ ስለሚገባ ከዛ አሁንም ቀጥታ ሄድኩ መኪና ጎማውን አለቀኩኝ ልክ ሲሄድ እሳት ተቀጣጥሎ አየሁኝ ተራራው ስር እሳት ይነዳል ድንኳን አየሁኝ በጨለማ ማታ ነው ሁለተኛው ማታ ላይ ማለት ነው የመጨረሻው ላይ ደርሰናል እና ልክ ያንን እሳት ሳይ ምን አሰብኩኝ ሃይላንድ ጨርሻለሁ ግሉኮሳንም የሆነ ተራራ ላይ ሆኜ ነው የጠጣዋት ያን ስኳር የባሰው አስጠማኝ እንጂ ጉልበትም የሰጠኝ አይመስለኝም እና አንድ ሃይላንድ አካባቢ ነው የቀረኝ ውሃ ጄነሬተር ድምጽ ሰምቼ ነበር ያን ጄነሬተር ስከተል ያው በዛው መንገድ ላይ ሳለቅ ሲሄድ ጄነሬተር ድምጹ እሳት ያቀጣጠሉት ሰዎች ጋር ነው የወሰደኝ ያው ይሄው መንገድ ማለት ነው ተራራ ስር ናቸው ድንኳኖች አሉ ምን አሰብኩኝ እኔ በራሴ ይሄ የሊቢያ መጀመሪያ ከተማ የተባልኩት ቦታ ነው መንጀም ሊቢያ የተባለው ስለዚህ የከተማ መጀመሪያ ላይ ደግሞ የሚኖረው መከላከያ ነው አገር ጠባቂ ነው አገር ጠባቂ ደግሞ ለኔ ኸይር የለውም ለምን ይዞ ወይ መመለስ ነው ወይ ማስተቃየት ነው ስለዚህ ማንንም ይሁን ነዋሪያ ይሆንም ከተማ ጫፍ ላይ የሚኖር ሰው ስለዚህ በቃ ዝም ብዬ ለለፋልኩ ማልደርስ ከሆነ መለሳለሁኝ አልኩኝ ዝም ብዬ ሲሄድ ሻንጣ ብቻ ሆኗል አሁን ውሃ ጨርሻለሁ ሸክሜ ይቀሏል ዝም ብዬ ሲሄድ 3 ሰዎች ቁመው ያወራሉ በዛው ጨለማ ማለት ነው እንዳልኩ ጨለማው እንትን አይደለም ጥቅጥቅ ያለ አይደለም እና ቁመው ሲያወሩ እንዲሁ ከሌሊቱ 8 ሰዓት 7 ሰዓት አካባቢ ይሆናል በግምት ነው እና ልክ ቁመው ሲያወሩ እልፍ አልኳቸው እነሱን እልፍ ብዬ ሲሄድ ያዘዋል ምናምን ተቆጡ በጣም በቃ ተበላው አልኩኝና ቆምኩኝ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ እንዴት ሰላም ሳትለን ታልፋለህ አሉ ማን አንተ እኔ ከዚህኛው ከተማ እዛች ጋር ድንኳኖች አሉ ያለፍኳቸው ድንኳኖች ከሱም ይመጣ ሰው ለመምሰል ባትሪን አብርቼ ለገዝገዝ ያለ ቢሆንም ኖርማል ሰው አዲ ለመምሰል ሸክሜንም ቀላል አስመስዬ ነው ያለፍኩ የነበረው እንዳይጠሩኝ ማለት ነው ለዛም ሆኖ ጠሩኝ የጠሩብኝ ምክንያት ግን እኔን የሚያስደስት ነው ለምን አሰላሙ አለይኩም ሳትለን ታልፋለህ ነው ማደጋግም ይምላችሁን አልኩና ቁጭ አልኩኝ በቃ ተረጋጋው ማን አንተ አሉኝ እስሜ ሙክታር እኔ ከኢትዮጵያ የመጣው ነኝ ሙክታር እባላለሁ አልኳቸው ከየት ነው የመጣኸው አሉኝ ኢትዮጵያዊ ነው ከየት ነው የመጣኸው አሉኝ በሚም ይጀምራል ያልኩ የሱዳን የመጨረሻ ቦርደር ከተማ ነገርኳቸው እንተ ካዚብ አሉኝ አንተ ውሸታም ሰው ነህ አሉኝ ዋሽተሃል አሉኝ ወረቢ ያልኳቸው ما كذبت عليكم አልዋሻዋቸው ምን እውነቴን ነው ከዛን የመጣሁት አልኳቸው እንዴት ከዛ ትመጣለህ ማንንም ሰው ከዛ ትመጣለህ ብሎ ሊያምነው የማይችል ነገር እንዴት ታወራለህ አሉኝ ማንንም ሰው ይመጣው ያንን መንገድ በሚል ማለት ነው እና ሲሉኝ አረ እውነቴን ነው ይሄው ሒፍዝ ቁርአን የሸመደድኩበት ይሄውና ሙስሊም ሙተመሲክ ቢዲኒህ መሆኔን የሚያሳይ ይሄውና በምን ውሸታም ትሉኛላችሁ አልኳቸው ስላመኑኝ ቁስሌንም አሳየዋቸው እግሬን ጀርባዬን ምናምን በቃ አሳየዋቸው አመኑ ወሰዱኝና ድንኳን ውስጥ አስገቡኝ ለካ እነዚህ ሰዎች ፖሊስም አይደሉም ምንም አይደሉም ሊቢያውያን መንጀም ሊቢያ ደርሻለሁ ለካ መንጀም ሊቢያ የሚባለው ለካ 5-6 ድንኳን ነው ወርቅ ማውጫ ነው ሱዳኖቹ ተቀጥረው ወርቅ ያወጡና ምግብ ውሃ ስጋ ምናምን ያመጡላቸዋል ያንን እየተመገቡ ወርቅ ያወጣሉ ከዛ ሲጨርሱ ወርቁን ይካፈሉትና ከሊቢያውያን ጋር ከዛ ከግማሹ ላይ ደግሞ ኮረ ካገኙት ፐርሰንት ላይ የምግብና የውሃ ይከፍላሉ ቀሪውን ይዘው ይወጣሉ እንደዚህ አይነት ቢዝነስ ነው የሚሰሩ ሊቢያዎች ጋር ተስማምተው ማለት ነው እና እነዛ ሊቢያውያን ደግሞ ከኩፍራ ከምትባለው ሀገር በፓትሮል መኪና እነሱ ጋር ያው እኛ ሀገር ሳይክል እንበለው በጣም ቀላል ነው ሶናታ የሚባል ኮሮላ ራሱ ኮሮላን ይመስላል መኪና 6000 የኢትዮጵያ ብር ነው በሰዓቱ መንዝሬው ማለት ነው ሳስበው ወደ ኢትዮጵያ ሳሰላው ሊቢያ በጣም እኔ እንጃ አውሮፓ ሌላ ማን ነው አፍሪካ ሌላ ሀገራት አላቅም እንደ ሊቢያ ሀብታም ሀገር አለ ለማለት ተቸገራለሁ ኦሬዲ ሊቢያ ገባው ማለት ነው ያው ድንበር ቢሆንም ከሊቢያ ጀምሮ ኢንሻአላህ ክፍል 2 እንቀጥላለን ያው ረመዳንም ስለሆነ አነሳነስኛለን ለተመልካቾቻችን እናደርሳችሁ ይሆናል በቀጣይ ክፍል ከሊቢያ በኋላ ያለህ ቆይታ በተለይ ወደ አውሮፓ እንዴት እንደገባህ ሊቢያ ላይ የነበረህ ቆይታ በተጨማሪ ሌሎች ሀገራትም ጣሊያንም አይ ቲንክ ገብተሃልና
ረመዳንም ያሳለፍክባቸው ሀገራቶች አሉና ይበልጥ ቻሌንጁም እየበዛ የሚሄድ ይመስለኛል ከዚህም በኋላ ተመልካቾቻችን በቀጣይ ክፍል ወይንም በነገው ዕለት ክፍል 2 ከኡስታዝ ሙክታር ወይንም አቡ ሂባ ጋር ቆይታ የምናደርግ ይሆናል ማለት ነው። መልካም የረመዳን የኢባዳ ጊዜ እንዲሆንላችሁ እንመኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። شهر رمضان خير الشهور أنت يا زنة ور يا نور